አዲሱን የጉግል ቪኦ3ን አክሰስ ለማድረግ ኢንተርናሽናል ክሬዲት ካርድ ብቻ መኖሩ በቂ አይደለም። የምንጠቀመው ቨርቹዋል ካርድ የዩኤስ ቢሊንግ አድረስ ሊኖሩ ይገባል። ምክንያቱ ደግሞ የጉግል ኤአይ ፕሮ ዲስካውንቱ አቬይላብል የሆነው ለዩኤስ ተማሪዎች ብቻ ስለሆነ ነው ማለት ነው። የባይቢትንም ቨርቹዋል ካርድ ሞክራችሁት ከሆነ እሱም አይሰራም። ምክንያቱ ደግሞ የባይቢት ቨርቹዋል ካርድ ቢሊንግ አድረሱ የኢትዮጵያ ነው ማለት ነው። ታዲያ ይሁን ማሳያችሁ በቀላሉ ልክፍቱት የምትችሉት የዩኤስ ቢሊንግ አድረስ ያለው ቨርቹዋል ካርድ ነው ማለት ነው። እሱም ቢትኖብ ይባላል። እኔ ፐርሰናሊ ለረጅም ጊዜ ስጠቀመው የነበረው ቨርቹዋል ካርድ ነው እና እሱን ሙሉ አካውንት አከፋፈቱን እንዴት ብር ወደ ዶላር እንደምቀይሩ እና ደግሞ ወደ ካርዱም እንዴት ዲፖዚት እንደምታደርጉ ማሳያችሁ ይሆናል። ከዛ በፊት ግን ቻናላችን 1500 ሰብስክራይበር ደርሰናል። በጣም ደስ ብሎኛል። እንግዲህ ይህን ደስታ አብረን ሰለብሬት ለማድረግ ለሁለት ሰዎች ጊቫዌይ የምሰጥ ይሆናል ማለት ነው። ስለ ጊቫዌይ ኢንፎርሜሽን በኋላ ላይ የምናገር ይሆናል። እስከዛ ድረስ ግን ሰብስክራይብ ማድረጋችሁን አትርሱ። ቀጥታ ወደ ቪዲዮ እንሄዳለን ማለት ነው። አሁን ወደ ፕሮሰሱ ስንገባ አራት ነገሮችን ያስፈልገናል። የመጀመሪያው እንግዲህ ቢትኖብ አፕሊኬሽኑን ስልካችን ላይ መጫን አለብን። አንድሮይድም አይኦኤስም ላይ ስላለ አፕሊኬሽኑን እንጭናለን። ሁለተኛ ላይ ደግሞ ኢሜል ያስፈልገናል፣ ፐርሰናል የሆነ ኢሜል። ሶስተኛ ላይ ደግሞ ስልካችን ላይ ዋትስአፕ ያስፈልገናል፣ በሱን ኦቲፒ የሚላክልን። አራተኛ ላይ ደግሞ ናሽናል አይዲ ያስፈልገናል። ናሽናል አይዲ ከሌላችሁም ፓስፖርት ማድረግ ይቻላል። እነዚህ አራቱን ሪኳርመንት ካሟላን ቀጥታ ወደ ፕሮሰሱ እንገባለን ማለት ነው። ኦኬ መጀመሪያ ቢትኖብ አካውንታችንን ዳውንሎድ እናደርጓለን። አፕ ስቶር ላይ ወይ ፕሌይ ስቶር ላይ ሄዳችሁ ቢትኖብ ብላችሁ ሰርች አድርጉ። እዚህ ጋር እንደምታዩት መጣላችኋል። ከዛ ዳውንሎድ ካደረጋችሁት በኋላ ኦፕን ትሉታላችሁ። ኦፕን ካደረገ በኋላ ከስር ኒው ዩዘር ሳይን አፕ የሚል አለ። እሱን ትነኩታላችሁ። ከዛ መጀመሪያ ፈርስት ኔም ነው። ፈርስት ኔማችሁን ታስገባላችሁ። በመቀጠል የአባታችሁን ስም ታስገባላችሁ። ከዛ ኢሜል አድረስ ቅድም ያልኳችሁ ፐርሰናል ኢሜል አድረስ ከስር ላይ ታስገባላችሁ ማለት ነው። ከዛ በኋላ ካንትሪ ነው። ካንትሪውን ኢትዮጵያ የሚል ፈልጋችሁ ኢትዮጵያን የሚለውን ትነኩታላችሁ። ከዛ ሪፈራል ኮድ የሚል አለ። እዚች ከላይ የምታዩዋትን ኮድ ታስገባታላችሁ። እሷን ካስገባችኋት በኋላ ኔክስት ክሬት ፓስወርድ የሚለውን ትነኩታላችሁ። በመቀጠል ፓስወርድ እናስገባለን። ይህን ፓስወርድ ስታስገቡ 8 ካራክተር መሆን አለበት እና አፐር ኬዝም ሎወር ኬዝንም ቁጥርንም እና ሃሽታግ ወይም ደግሞ ዶላር ሳይን ሲምቦልን ያካተተ መሆን አለበት። ከዛ ከስር ቼክ ሚለውን ካበራችሁ በኋላ ኔክስት ኢሜል ቬሪፊኬሽን ሚለውን ትነኩታላችሁ ማለት ነው። ከዛ ቺኛውን ፐዝል በስትክክል ማች ካረጋችሁ በኋላ ወደ ፐርሰናል ኢሜላችሁ ኢሜል ይልካል ማለት ነው። ከዛ ቺን ኢሜል ነክታችሁ አን ኮድ ኮፒ አድርጋችሁ ወደ ቢትኖብ ተመልሳችሁ ፔስት ታደርጋላችሁ እዚህ ጋር። ከዛ ቬሪፋይ ኢሜል የምትለውን ከነካችሁ በኋላ ሳይን አፓችን ሰክሰስፉል ይሆናል። አካውንቱን ከፍተን ጨርሰናል ማለት ነው። በመቀጠል አሁን ምንድነው የምናደርገው? ስልክ ቁጥራችንን ቬሪፋይ እናደርጋለን። ስልክ ቁጥራችንን ቬሪፋይ ለማድረግ ቬሪፋይ ፎን ነምበር የሚለውን ከነካን በኋላ ስልክ ቁጥራችንን እናስገባለን ማለት ነው። ስልክ ቁጥራችሁን ካስገባችሁ በኋላ ሪሲቭ ኦቲፒ ቪያ ዋትስአፕ የምትለዋን ነክታችሁ ፕሮሰስ ትሉታላችሁ። ከዛ በኋላ ቀጥታ ወደ ዋትስአፕ ይወስዳችኋል። ሪኩዌስት ኦቲፒ የምትለዋን ሴንድ ታደርጓታላችሁ። ኦቲፒውን ይልኩላችኋል ማለት ነው። ከዛ እሷን ኦቲፒ የተላከችዋን ቁጥር ይዛችሁ ወደ ቢትኖብ ተመልሳችሁ ታስገቧታላችሁ። ከዛ ፕሮሰስ ትሉታላችሁ። ስልካችንን ቬሪፋይ አድርጎ ጨርሷል። አሁን በመቀጠል ሴት አፕ አካውንት የምትለዋን ከስር ትነኳታላችሁ። አሁን አካውንታችንን ቬሪፋይ ወደምናደርግበት ቦታ ሄደናል። ቬሪፋይ ማይ አካውንት የምትለዋን ከስር ትነካላችሁ። ቬሪፋይ ማይ አካውንት የሚለውን ከነካችሁ በኋላ ገቨርንመንታል ኢሹ አይዲያችሁን ሬዲ ማድረጋችሁን አትርሱ። ማለትም ናሽናል አይዲ ወይ ፓስፖርታችሁን። የመጀመሪያ ካንትሪ የሚለው ላይ ኢትዮጵያ የምትለዋን ሰሌክት አድርጉ። ከዛ ቀጣይ ዶክመንት ታይፕ የሚለው ላይ ናሽናል አይዲ ኦር ፓስፖርት ይለናል። ብዙ ሰው ያለው ናሽናል አይዲ ስለሆነ ናሽናል አይዲን ትነካላችሁ። ከዛ በመቀጠል ምንድነው ዶክመንት ነምበር ይለናል። ይሄ ዶክመንት ነምበር ከየት ነው የምናገኘው? ከፊት ለፊት ናሽናል አይዲያችን ላይ ከፊት ለፊት ፋን ነምበር የምትለው ወይም ካርድ ቁጥር የምትለዋን እናስገባት ይሆናል። ከዛ በኋላ ፕሮሰስ ቱ አፕሎድ አይዲ የምትለዋን እነካታለን ማለት ነው። ቀጥታ ፎቶ ማንሳት እንችላለን ወይም ደግሞ ከዚህ በፊት ካለንም አፕሎድ ማድረግ እንችላለን። ስለዚህ እኔ ከዚህ በፊት ስለነበረኝ መርጬ ያስገባለሁ ማለት ነው። የመጀመሪያ የፊት ለፊት ፎቶ ነው የምናስገባው። ከዛ በመቀጠል ደግሞ የጀርባውን ፎቶ እናስገባለን። ፕሮሰስ እንለዋለን። ስለዚህ አሁን አምጥቶልናል። ቼክ ዳት ዩር ፉል ኔም ማችድ ይለናል። ስለዚህ ምንድነው መጀመሪያ ያስገባነው ፉል ኔም አሁን ካስገባነው ናሽናል አይዲ ላይ ያለውን ስም ጋር ተመሳሳይ መሆን አለበት። ተመሳሳይ ካልሆነ ኤዲት ማይ ፉል ኔም የሚለውን ነክታችሁ ማስተካከል ትችላላችሁ። ትክክል ከሆነ ደግሞ ማይ ኔም ኤንድ ዶክመንት ማች የሚለውን ትነኩታላችሁ ማለት ነው። ከዛ ፐርሰናል ኢንፎርሜሽን ታስገባላችሁ። እዚህ ጋር የትውልድ ቀናችሁን የምታስገቡት። ከዛ በኋላ ጄንደር ከዛ ሬዚደንት አድረስ የሚለው ላይ የፈለጋችሁበትን አሁን ከተማ ላይ ያላችሁበትን እኔ ንፋስ ስልክ ላፍቶ ነው ያልኩት።
ከዛ በመቀጠል ስቴት እና ሪጅን ይለናል። እሱን አዲስ አበባ ከሆናችሁ አዲስ አበባ ትላላችሁ። ከዛ በኋላ ፖስታል ኮድ እና ዚፕ ኮድ የሚለውን 1000 ከነካችሁ በኋላ ኮንቲኒው ትሉታላችሁ። ላይቭ ቼክ ላይ ደርሰናል። ስለዚህ ፊታችንን ስካን እናደርጋለን። ስለዚህ ፎቶ ማንሻዋን እንነካታለን። ከዛ ሴቭ የምትለውን እንነካታለን። አሁን ጨርሰናል። ቀጣይ ስራ የቢትኖብ ነው። የአካውንታችን ኢንፎርሜሽን አይቶ አክሰፕት ያደርገናል ማለት ነው። ስለዚህ ትንሽ ደቂቃ እንጠብቀዋለን ማለት ነው። አሁን አካውንታችን ቬሪፋይ አድርጎ ጨርሶልናል። እንደምታዩት ኢሜል ላይ KYC ቬሪፊኬሽን አፕሩቭድ ብሎናል። ዌልካም ቱ ቢትኖብ እያለን ነው። እንግዲህ ይሄ አካውንት ቬሪፋይ አድርጎ ለመጨረስ 2 ሰዓት ነው የፈጀበት። ስለዚህ ትንሽ የመጠበቅ ሊኖርባችሁ ይችላል ማለት ነው። ስለዚህ ተመልሰን ወደ ቢትኖብ እንገባለን። ከገባን በኋላ ከላይ የምታዩት ስማችሁ የተጻፈችባትን ስትነኳት ከስር ቬሪፊኬሽን ብሎ አካውንት ቬሪፊኬሽን ቬሪፋይድ ይላል። ስለዚህ አካውንታችን ቬሪፋይ አድርጎ ጨርሷል ማለት ነው። እንመለስና እዚህ ከስር የምታዩት ካርድ የምትላለች እሷን ከነካችሁ በኋላ ክሬት ቨርቹዋል ካርድ የምትለውን ከስር ትነኳታላችሁ። ድጋሚ ክሬት የኒው ቨርቹዋል ካርድ የሚለውን ነኩና ምን ይላል ፋንዲንግ አማውንት ብሎ ክሬት ዩር ካርድ ዊዝ ሚኒመም $3 ይላል። አካውንቱን ክሬት ለማድረግ $3 ያስፈልገናል እና ደግሞ ሚኒመም ዲፖዚት ማድረግ የምንችለው $3 ነው። ስለዚህ በአጠቃላይ $6 ነው ዲፖዚት ማድረግ የምንችለው ወደ አካውንታችን ማለት ነው። ስለዚህ ምንድነው የምናደርገው? አሁን ቀጥታ ወደ ኋላ ተመልሰን ዲፖዚት ምትለዋል መነካት ይሆናል ማለት ነው። ልክ ከለካናት በኋላ 2 ይመጡልናል። በቅርቡ ያቆመው ዲፖዚት ማድረግ በባይናንስ ቀጥታ ማለት ነው። ስለዚህ እሱ ኦፕን በሚሆንበት ጊዜ በጣም ቀላል ነው የሚሆነው። ግን እሱ ካልሆነ ከታች USDT የምትለዋን ከነካችሁት በኋላ 3 አማራጮች ያመጡላችኋል። የመጀመሪያው USDT TRC 20 የሚባለው ነው። ከዛ USDT BEP 20 የሚለው ነው እና USDT ፖሊጎን ነው። ሶስቱም የUSDT ኔትወርክ ናቸው። እኛ ግን አሁን ከባይናንስ ነው የምንልከው ብሩን። ስለዚህ የመጀመሪያዎቹ ሁለቱ ሚኒመም ዊዝድሮ ለማድረግ $10 ጀምሮ ነው የሚቻለው ማለት ነው። ስለዚህ አነስ ብሎ ዊዝድሮ ልናደርግበት የምንችለው ታች ላይ ሶስተኛ ላይ ያለው USDT ፖሊጎን ነው ማለት ነው። ስለዚህ USDT ፖሊጎን የሚለውን እንነካለን። USDT ፖሊጎን ከነካም በኋላ QR ኮድ ይመጣልናል። ከሱ QR ኮድ ስር ዋሌት አድረስ ምትላለች እሷን ኮፒ እናረጋታለን ማለት ነው። ስለዚህ እንወጣና ወደ ባይናንስ እንሄዳለን። ኦኬ ወደ ባይናንስ እንገባለን። ከዛ ወደ ባይናንስ ከገባን በኋላ እንደምታዩት አሴት ምትላለች ዳር ላይ። አሴት ምትል ዳር ላይ ማትታያችሁ ከሆነ እናንተ ባይናንስ ላይት ነው ማለት ነው። ስለዚህ እቺ ሶስቷን ዶት ነኳትና ከላይ ያለችዋ ከስር ባይናንስ ላይት ይላል። እኔ የእናንተ ግን ባይናንስ ፕሮ ሚል ከሆነ እሱን ንኩት፣ ወደ ባይናንስ ፕሮ ይቀየርላችኋል ማለት ነው። ስለዚህ አሴት ምትለዋ ትታያችኋለች ማለት። ከዛ ከታች ተመልሳችሁ አሴት ምትለዋን ከነካችኋት በኋላ ቶታል ባላንሳችን ያሳየናል። እናንተ ጋር ምንም አይነት ብር ከሌላችሁ በቀጥታ እንዴት እንደምትገዙ ማሳያችሁ ይሆናል ማለት ነው። አድ ፈንድ ምትለዋን ከነካችኋት በኋላ መጨረሻ ላይ ፒር ቱ ፒር ትሬዲንግ ምትላለች እሷን ትነካዋታላችሁ። አሁን እዚህ ጋር የምታዩዋቸው ዝርዝሮች የዶላር መጠን ነው። ስለዚህ አሁን በዚህ ሰዓት $1 እየተሸጠበት ያለው ዋጋ $156.6 ነው። ደግሞ ትሬዷን ቼክ ማድረግ አለባችሁ። ትሬዷ በጣም ብዙ መሆን አለባት። ምክንያቱም ይህ ሰውዬ ከብዙ ሰዎች ጋር ትሬድ ፈጽሟል ማለት ነው። እና ደግሞ ከእሱ አጠገብ ደግሞ ሬቲንጉ ቢያንስ ከ98 በላይ መሆን አለበት። ስለዚህ 98 እነዚህ ትሬድ ካደረጋቸው ሰዎች ብዛት 98 በላይ የሆኑ ሰዎች ፖዚቲቭ ፊድባክ ሰጥተውታል። ስለዚህ እሱን ቼክ በማድረግ መንገዛ ይሆናል ማለት ነው። መጀመሪያ ላይ ያለው ኤዲ ነው። እሱን ትተውትና ከሁለተኛው ጀምሮ ያለውን ምናየው ይሆናል። ሁለተኛ ላይ MMA የሚለው ሰውዬ ትሬድ ያደረገው 119 ትሬዶችን ፈጽሟል። ከነዚህ 119 ትሬዶች 98%ቱ ፖዚቲቭ ፊድባክ ሰጥተውታል። ስለዚህ 119 ማለት መካከለኛ ነው፣ ምንም አይልም። አሁን ቀጣይ ምንድነው የምናደርገው? ከላይ የምታዩት ፊልተር ማድረጊያለች። እሷን ፊልተር ማድረጊያዋን ከነካችሁ በኋላ እንደምታዩት አማውንትንና ፔመንት ሜቶዶቹን የሚያሳየን ይሆናል። እኛ አሁን መግዛት ያለብን $6 ስለሆነ እኔ ዝም ብዬ $10 መገዛ ይሆናል ማለት ነው። $10 ስንት ምን የሚሆነው በ15566 ነው። ስለዚህ 1600 ማለት ነው። ስለዚህ ወደ ባይናንሳችን እንመለስና አማውንት የምትለዋ ላይ 1600 ብር ላይ እንጽፋለን። ከዛ ደግሞ ፔመንት ሜተድ ምትላለች። ስለዚህ ወረድ ስንል ደግሞ ፔመንት ሜተድ አለ። እኛ በምንፈልገው ፔመንት ሜተድ መምረጥ እንችላለን። እዚህ ጋር እንደምታዩት ሲቢ አለ፣ ቴሌብር፣ አቢሲኒያ፣ አዋሽና ዳሽን አለ። ስለዚህ እኔ የምፈልገው በሲቢ ነው። ስለዚህ ሲቢ ነው ነካልና ኮንፈርም እለዋለሁ ማለት ነው።
ኮንፈርም ብዬ ስነካ ስለዚህ ራሱ ፊልተር አውት አድርጎ ያመጣልኛል ማለት ነው። እንግዲህ የምታዩት የመጀመሪያው 157.17 ነው። 801 ሰው ጋር ትሬድ አድርጓል። ስለዚህ የተሻለውን መፈለግ ነው። አሁን ከሱ ስር ደግሞ ምን አለ 2853 ሰው ትሬድ አድርጎ 99 ፖዚቲቭ ፊድባክ የተሰጠው አለ። ስለዚህ የሱ ሬቲንግ አሪፍ ስለሆነ ባይ ካልኩት በኋላ ድጋሚ ሁለተኛ ኮንፈርም ያመጣልኛል። ፕሌስ ኦርደር የሚለውን ከታች ያለችውን እነካታለን። አሁን ምንድነው የምናደርገው እዚህ ላይ ከደረስን በኋላ ቻት ምትለዋ ላይ ገብተን ኦንላይን መሆኑንና አለመሆኑን እንጠይቋለን ማለት ነው። አሪ ኦንላይን ብለን እንጽፍለታለን። ከመለሰልን የኦንላይን ነው። ስለዚህ ቀጥታ ብሩን ዲፖስ ማድረግ እንጀምራለን ማለት ነው። ከሁለት ደቂቃ በኋላ ሪስፖንስ አግኝተናል ያስብሎናል። ስለዚህ አሁን ወደ ኋላ እንመለስና እዚህ ጋር ፉል ኢንፎርሜሽን አለ። የምናስገባው ብር 1600 ነው እና ፉል ኔሙ ሰሚራ አለማየሁ ይላል። ስለዚህ አሁን ምንድነው የምናደርገው አካውንት ነምበሩን ኮፒ እናደርግና ቀጥታ ወደ ሲቢ እንሄዳለን። ስክሪንሻት ማድረጋችሁን አትርሱ። ልክ ስክሪንሻት አድርጋችሁ ከጨረሳችሁ በኋላ ቀጥታ ወደ ባይናንስ ተመልሳችሁ ትራንስፈርድ ኖቲፋይ ሴለር የምትለዋን ትነካዋታላችሁ። አፕሎድ ፔመንት ፕሩፍ እያለን ነው። ስለዚህ የቅድም ያነሳናትን ስክሪንሻት እናስገባለን። ከዛ ከስር አይ ሃቭ ሜድ ትራንስፈር ዊዝ ማይ ኦን ፔመንት ሚሊዮን ከነካችሁ በኋላ በተናውን ትጫናላችሁ። ከዛ በኋላ ቀጥታ እሱም ፎቶ ለሰሚር ይልክላታል ማለት ነው። ስለዚህ አሁን በአጭር ጊዜ ልክ ስክሪንሻቱን ካየች በኋላ ኮንፈርም የምታደርጉን ኮንፈርም አድርጋ ዶላራችንን ሪሊዝ ታደርግልናለች ማለት ነው። ስለዚህ እንደምታዩት ቶሎ ብላ ሪሊዝ አድርጋልናለች። $10 ከ13 ሳንቲም ነው ማለት ነው በ1600 ብር። ስለዚህ ፖዚቲቭ ሪቪው እንሰጣታለን። ከዛ ሊቭ ኮሜንት እንለዋለን ማለት ነው። ይሄ ይጠቅማቸዋል። ምክንያቱም ቅድም ያየነው 99% እንደዚህ ፖዚቲቭ ሪቪው የሰጡ ሰዎች ናቸው ማለት ነው። ስለዚህ ሊቭ ኮሜንት ብለን ቀጥታ ወደ አሴታችን እንመለሳለን። እንደምታዩት 20 ነበረ፣ አሁን 30 ሆነን ቀጥታውን ምንድነው የምናደርገው ፖሊጎን ላይ ነበር ያቆም ነው። ስለዚህ ዩኤስዲቲ ሆኖ የፖሊጎን ኔትወርኩን የምንጠቀመው። ስለዚህ እሱን አድረስ ኮፒ የምናደርገው ይሆናል። ኮፒ ካደረግነው በኋላ ተመልሰን ወደ ባይናንስ ሴንድ የምትለውን ከነካን በኋላ ከዛ ኦንቼ ዊዝድሮ ከነካን በኋላ የምንፈልገው ዩኤስዲቲ ነው። ዩኤስዲቲ እንነካለን። ኮፒ ያደረግናትን አድረስ ፔስት እናደርጋለን። ኦኬ። ከዛ በመቀጠል ምንድነው ኔትወርክ እንመርጣለን ማለት ነው። ፖሊጎን ፒኦኤስ የምትለዋን እነካለን ማለት ነው። እርግጠኛ መሆን አለባችሁ እዚህ ጋር፣ ምክንያቱም ኔትወርካችሁን ከተሳሳታችሁ ብሩን አክሰስ ማድረግ አትችሉም። ማንንም መጠየቅ ማችሉን ፐርማነንትሊ ነው የሚጠፋው ብሩ ማለት ነው። ስለዚህ ተጠንቅቃችሁ ኔትወርካችሁ ምረጡ። ቅድም ፖሊጎን ነው፣ እዚህ ጋርም ፖሊጎን መሆን ያለበት። ኔትወርካችሁን ፖሊጎን ካደረግን በኋላ አማውንት ሚሉ ላይ $6 ነው የምናስገባው ማለት ነው። ፖሊጎን ምንድነው እዚህ ጋር ትራንዛክሽን ፊ ያለው ለትራንዛክሽን ስንት የሚያስከፍለን $0.02 ነው። በጣም ትንሽ ነው፣ ግን $6 በምንልክበት ጊዜ ወደ ቢትሞባችን የሚገባው ስንት ነው? $5.98 ነው ማለት። ስለዚህ ያጎልብናል። ስለዚህ አሁን ምድር የምናደርገው $6 እንዳለችውና 6.02 ብለን ልናስገባለን ማለት ነው። ስለዚህ 0.2ቷ ለትራንዛክሽን ልትሆንናት ማለት። ስለዚህ አሁን እንደምታዩት ከስር ሙሉ $6 ሆኗል ማለት ነው። ዊዝድሮ ምትሏን እነካታለን ማለት ነው። ኮንፈርም ምትሏን ከነካም በኋላ የኔ ፓስኪ ስለሆነ በፌስ አይዲ ነው። የእናንተ ግን ጉግል አውተንቲኬተር ሊሆን ይችላል ወይም ደግሞ ኢሜል ሊሆን ይችላል። እሱም ካረጋችሁ በኋላ እንደሚታዩት ዊዝድሮ ፕሮሰሲንግ ይለናል ማለት ነው። ብሩ ከገባልን በኋላ እንመለሳለን ማለት ነው። አሁን ብሩ ገብቶልናል። እንደሚታየው ቢትኖ በኢሜል ልኳል። ሰክሰስፉሊ ሪሲቭድ ዩኤስዲቲ እያለን ነው። በትንሹ 2 ደቂቃ ነው የፈጀበት ብሩን ለመግባት። ስለዚህ አሁን ገብተን ወደ ቢትኖባችን ሪፍሬሽ ስናደርገው እንደምታዩት ብሩ ገብቷል። እኔ ከዚህ በፊት ለሙከራ ብዬ $3 አስገብቼ ነበር። ለዛ ነው 9.98 የሆነው። ስለዚህ አሁን ምንድነው የምናደርገው ካርድ ወደሚለው ቀጥታ እንገባለን ማለት ነው። ካርድ የምትለውን ከነካን በኋላ ክሬት ቨርቹዋል ካርድ የሚለውን እነካለን። ከዛም ቀጥታ ሁለተኛ ይመጣል ክሬት ካርድ የሚለውን እንነካዋለን። ስለዚህ አሁን ቀጥታ ምንድነው የምናደርገው $3 ነው የምናስገባው። 3ቱ ለካርዱ ክፍያ ነው የሚሆነው። 3ቱ ደግሞ ካርዱ ላይ ቁጭ ብሎ እኛ አክሰስ ልናደርገው የምንችለው $3 ነው ማለት ነው። ከዛ በኋላ ኔክስት እንለዋለን። እዚህ ጋር እንደሚያሳየን ቶታል አማውንት ሊቪንግ ዩር ዋሌት ይልና $6 ይላል ማለት ነው። ስለዚህ ይሄ $6 ነው ሊፍ የሚያደርገው ከአካውንታችን ማለት ነው። ስለዚህ ኔክስት ኢንተር ፒን የሚለውን እንነካዋለን። መጀመሪያ ያስገባናትን ትራንዛክሽን ፒን እናስገባለን ማለት ነው። አሁን ላይ ፒኑን ካስገባን በኋላ ክሬት ካርድ የሚለውን እንነካዋለን። ስለዚህ we are setting up your card ነው ይላል ማለት ነው። አሁን ካርዱን ከፍለን ጨርሰናል። ካርዱን አክቲቬት ካደረገልን በኋላ እንመለሳለን። ከ20 ደቂቃ በኋላ ቢትኖ ኢሜል ልኮልናል። እሱም የከፈለው ቨርቹዋል ካርድ አክቲቬት እንደሆነ እየነገረን ነው። ስለዚህ ተመልሰን ወደ ቢትኖባችን ካርድ የሚለውን ከነካን በኋላ
እንደምታዩት ፉል የሆነ ካርድ ነምበር እና ኤክስፓየር ዴት ሲቪቪ ሁሉንም ኢንፎርሜሽን ሰጥቶናል። ሶ ከዚህ ሁላ ወሳኙ ምንድነው እዚህ ጋር ቢሊንግ አድረስ የሚለው እንደምታዩት ሚያሚ ዩናይትድ ስቴትስ ነው ማለት ነው። ስለዚህ በዩናይትድ ስቴትስ ቢሊንግ አድረስ ነው የከፈተልን ማለት ነው። ሶ ወሳኝ የሆነውን ነገር አግኝተናል ማለት ነው። አሁን ባለፈው የለቀቁትን ቪዲዮ አይታችሁት ከሆነ ቪኦ3ን አክሰስ ለማድረግ የቢትኖቭን ካርድ ነበር የተጠቀምኩት። ሶ ፓርት ከብዷችሁ ከነበረ አሁን በዚህ ቪዲዮ ቨርቹዋል ካርዳችሁን ይዛችሁ አክሰስ ማድረግ ትችላላችሁ ማለት ነው። እሱን እስከ ሰዓት ድረስ ከጠበቃችሁኝ ጊቫዌይ እንዳለ መጀመሪያ ላይ ነግሬያችሁ ነበር። ስለዚህ ይሄ ጊቫዌይ ምንድነው? ቢትኖቭ አካውንት ከከፈታችሁ $3 ጊቫዌይ ይኖራችኋል ማለት ነው ለሁለት ሰዎች። እንዴት ነው የምትሳተፉት? እዚህ ጋር ከላይ የምታዩቸው ሁለት ኢሞጂዎችን የራሳችሁን ኮሜንት ከጻፋችሁ በኋላ የኮሜንታችሁ መጨረሻ ላይ አስገቧቸው። ከዛ በኋላ ደግሞ ምንድነው ኢንስታግራም እና ቲክቶክ ሊንኬን ከስር አስቀምጫለሁ። ፎሎ ማድረጋችሁን አትርሱ። እና ደግሞ ኦብቪየስሊ ያው ይህንን ቻናል ሰብስክራይብ ማድረግ አለባችሁ። እነዚህን 3 ሪኳየርመንቶች አይቼ ሁለት ሰዎችን መመርጥ ይሆናል ማለት ነው። በቀጣይ ቪዲዮ ዊነሮቹን መመርጥ ይሆናል ማለት ነው። እና ቀጥታ ወደ ቢትኖቭ አካውንታቸው ዲፖዚት ማድረግ ይሆናል ማለት ነው። ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እንገናኛለን። እስከዛ ድረስ ፒስ